ወበረካቱ። ያ በናት እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ። ዛሬ ማሻአላህ እዚህ ጋር ሰላጣ አለ፣ እዚህ ጋር ሮብ ጃጅ ነው። ወላሂ ይሄ ምግብ ቀላል አልወደውም። በጣም ነው የምወዱት እነሱ ራሳቸው እንዳይተርፍ እንዴት እንደሚያምር በጣም ማሻአላህ ነው። እንደዚህ አሰራሩ ያው ዲዮቻችን ዶሮ እናጥባለን። በሮብ ነው ውስጡን ልብስ የምናደርገው። ከዛ መልሰን ሽንኩርት እናሳረሩን ትንዛለን። እዚህ ጋር ሳረጋለሁ ከላይ ተሰርገዋለሁ። ከዛ መሀሉ ላይ ከሚጣፍጥ ቅመም ናዕና ታላችሁ ናዕና ማድረግ አለባችሁ። ከዛ ዶሮ ጥብስ ካለ በኋላ ሮብ ይጨምራል። በሮብ ምሽት ማድረግ ይቻላል፣ ግን ቅመሙ በጣም ቆንጆ ጣዕም ያለው ቅመም ቢሆን ማለት ነው ተመርጣለሁ። ከዛ ሲጨረስ አውጥተን ዶሮ ሩዙን ለብቻ በውሃ እንቀቅልና መሀል መጨረሻ ላይ ማለት እንደዚህ መልኩ መሀል ይገባል። እንደምታዩኝ እያስተካከልኩኝ ነው። ከዛ ሰላጣ አለ እዛ ጋር ማሻአላህ። ሰብስክራይብ፣ ላይክ፣ ኮሜንት አንዴ ሰብስክራይብ አድርጉ። ሞኔታይዝ እንዲሆን ሀገር ትገባ ነው። ሰብስክራይብ አድርጉ እና አበረታቱ። ክፍያ እንኳ ባይጀምርልኝ ሞኔታይዝ መግባት አለብኝ። እሺ ገና 1000 አልገባሁ። ሰብስክራይብ አድርጉ ማሮች የሚዲያም ቀለሞች አሉ። ከዛ አሁን እዚህ ጋር እዚህም እናደርጋለን። እንደዚህ በነጭ ትንሽ ሽንኩርታችን ከላይ ነስነስ እናደርገዋለን ማለት ነው እንዲጣፍጥ። ቢስሚላህ ቀላል አያምርም? ገና ስራው ራሱ ቀላል ስለሚሆን እዚህ ጋር ሰላጣ አለ። እንደዚህ ነው ነገሮች። አበረታቱን። የትም ብንሆን የምናደርገው መሰርተን መለወጥ አለብን። ሰብስክራይብ አድርጉ። ለስበሳችን ማደግ አለብን። ከመዳብ ስራ መውጣት አለብን። ይሄን ሙያ ይዘን በሀገራችን ሰርተን በሀገራችን ዜጋ መኖር አለብን። የነዶች በተረፈ ይሄን ነው የምላችሁ። ኢንሻአላህ